ተነስ። ጌታ ስሙ ይባረክ። አሜን። እግዚአብሔር ለዚህ ወንድም አንድ ግን ተናገረ። እስቲ ቀኛችሁን ወደሱ እንዲያንሱና እግዚአብሔር ካንተ ጋር ነው ወደሱ። ጌታ ስሙ ይባረክ። አንድ እግዚአብሔር ደም ሰማሉና አንድ ሰው ተጸልያ ሰሎሞን አጣቀም ማ ሰሎሞን መንግስቱ ታውቃለህ? መንግስቱ ከኔ ጋር የሚያገለግል ደሳለኝ ታውቃለህ? ደሳለኝ መንግስቱ ታላቅ መንግስቱ ምንድን ነው? የደሳለኝ ታናሽ ከኔ ጋር የሚያገለግል ነበር። የሚያገለግል አገልግሎት ነው። ለመንግስቱ ካኩባይ ምንድን ነው? ኢየሱስ አያት ነው። እሺ ለመንግስቱም ለአንተም ገሌታ ምንድን ነው? ገሌታ በአባታችን ስማቸው ተመሳሳይ ነው። ጌታ ስሙ ይባረክ። አይደለም ከፍ አድርጉና እግዚአብሔር በዚህ አለ በሉ። አላተዎች ስማ በሉ። እግዚአብሔር በዚህ አለ በሉ። እግዚአብሔር እንዲህ አለ፣ አንተ ከዚህ በኋላ በዚህ አዲስ አበባ ዙሪያ ላይ በዚህ አዲስ አበባ ላይ እግዚአብሔር ትልቅ የአገልግሎት በር በአንተ ፊት ላይ ከፍቻለሁ ብሎ ከተሞቹን እግዚአብሔር አሳልፎ ላንተ ሲሰጣይ ከተሞቹን እግዚአብሔር አሳልፎ ላንተ ሲሰጣይ ታደሰ በዚህ ዘማሪ ታደሰ በዚህ ዘማሪ ታደሰ በዚህ በመንግስቱ ቤት ላይ ድንገተኛ ሊሆን ያለው የሞት አዋጅ አየሁ። መንፈሱ የተመታ ነው። አሜን። ሴት ልጅ አለ። ያቺ ሴት ልጅ በመንፈስ ዓለም ላይ አሁን በዚህ ሰዓት 3 ዓመት ከ17 ቀን ብቻ ነው የሷ ዕድሜ 3 ዓመት ከ17 ቀን ነው። የተወለደችው ዓርብ ነው። ለወለች ማድረግ ይቻላል። እሺ ለጌታ ክብር ታወጡ 3 ዓመት ከ17 ቀን ይሄ ከመሸ 18 ቀን ነው። 18 ቀን 3 ዓመት ከ18 ቀን የተወለደችው ዓርብ ነው። ጠዋት 3 ሰዓት አካባቢ ወደ 4 ሰዓት ማርች 2014 ነሐሴ 13 ሃሌሉያ እነሱ ቤት ላይ ያለው ማንም አይደለም፣ የእግዚአብሔር መንፈስ ነው። አንታውቅም በምን መንገድ ይሄ ሰው መንግስቱን በመሰው ይላል አላውቅም፣ ቀይም ጥቁርን አላውቅም። መንፈስ ዓለም ላይ ከስራ ቦታ የታወጀ አንድ የጨለማ አውጅ አለ። ይሄ አውጅ ከዚህ ሰዓት ጀምሮ መንፈሱ ተመቷል። ሁለተኛ እሱን የሚከታተል አልፎ ህፃኗን የሚከታተል መንፈስ አየው። መንፈሱ ሽባ ይሆን እቺ ህፃን በሞገስ ትሄድ እስከ መስከረም 28 ባሮስ እሷን ለመግደል ጠላት የጨረሰው አንድ የሞት አውጅ አለ። በኢየሱስ ስም አውጁን ገልብጫለሁ። ሰላሟ ይመለስ፣ ጤንነቷ ይመለስ፣ በሞገስ ትሄድ።